ሰላም ሰላም፣ እንዴት ናችሁ? ሁላችሁም የፔጅ ተከታታዮች በሙሉ ዛሬ በ21ኛ ቀን ተገናኝተናል። እንግዲህ ፌብራሪ እያለቀ ነው። እኛም 21 ቀን ሙሉ እንግዲህ እኔና አልሚ እንግዲህ ይዘነዋል። እስከ መጨረሻ እንቀጥላለን። ዛሬ ደግሞ ስለ ኮንሲስተንሲ እናወራለን። ምንድነው በህይወታችን ላይ ለውጥ የሚያመጣው፣ ምንድነው የምናደርገው የሚለውን ነገር ትንሽ አልሚ እንኳን ደህና መጣሽ። እንኳን በሰላም ቆይ። እንኳን አገናኘን በድጋሚ እግዚአብሔር የተመሰገነ ይሁን። ቤተሰብ ሁላችሁ እንዴት ናችሁ? እያለ ነው እንግዲህ የከበረ ሰላምታችን ይድረስ እያልኩኝ ስለ ኮንሲስተንሲ ነው የምናወራ። ኮንሲስተንሲ ማለት ተደጋጋሚ የምናደርገው ነገሮች በህይወታችን ዙሪያ ማለት ነው። ተደጋጋሚ ሲባል በተለምዶ የምናደርገው ነገሮችን አሉ፣ ግን ለለውጥ ግን የሚያስፈልገናል ያዝለቀቅ ሳይሆን ሁሌ በምን ኤኒ ታይም ሊሆን ይችላል። ታይም ጊዜ አይገድስ፣ ፊክስድ የሆነ ታይም ሊኖር አይገባም። እንደ ሰዎች የተለያየ ነገር ማድረግ ስላለብን ግን ምንድነው መተው ግን የለብንም። ብሬክ መውሰድ እንችላለን። ለምሳሌ እኛ ኦንላይን ቢዝነስ የምሰራው አለ 5 ዓመት ጆርኒ ያደረኩበት ብሬክ ይቻላል፣ ግን ብሬክ ፖዝ እናደርገዋለን እንጂ መተው አይደለም። ያ ነገር ግን የሆነ ነገር ለመድረስ ግን ያስፈልገናል። ጠዋትና ማታ ራሱ የቻለ ኮንሲስተንስ ወይ ደግሞ ተደጋጋሚ የምናደርገው ሪፒት የምናደርገው ነገር በህይወታችን ማስተር ስናደርገው ስንለማመደው ሁሌ ምን ያደርገናል? በቃ እንድናደርግ ይገፋፈናል። በቃ እንደ ሀቢት እናደርገዋለን እና ሪዛልት እንድናገኝ ይረዳናል። ራሳችን ላይ ጠንካራ የሆነ እምነት ትልቁና ዋናው እምነት እንዲኖረን ያደርጋናል። ከዛ በተረፈ ዊ አር ሃፒ ቱ ዱ ዛት የለመነው ነገር ለማድረግ የምንፈልገው ቪዥን ላይ ለመድረስ ሁሌ እናደርጋለን በተደጋጋሚ ያ ነገር ደጋግመን ማንበብ ኮንም እናነብባለን። ለምሳሌ አሁን እኛ ኤቭሪ ሞርኒንግ ምን አለን? ሞርኒንግ ሩቲን አለን የምናደርገው የምንማረው። በግሎባሊ በርከት ያሉ እናቶች ወንዶችም አሉ የሚሰጠን ፕሮግራም አለ፣ ትሬኒንግ አለ። እኛ ጋር ማስተር አድርገን ቢዝነሳችን ላይ ደግሞ ማስተር አድርገን እንድንሰራው ይህ ምን ይባላል? ኮንሲስተንስ ወይ ደግሞ ተደጋግመን በምናደርገው ሀቢቶች በህይወታችን ዙሪያ ገብቶ እንዲሰራል፣ ትልቅ ነገር እንዲሰራ ማለት ነው። ለምሳሌ ምን ይላል? 21 ቀን ይባላል፣ 17 ይባላል። ከዛ 9 ዴይስ ብለናል። ስንቴ 9 ዴይስ ጨርሰናል እኛ እንኳን በቢዝነስ። በዛ በፊት ከዛ ከቢዝነስ ውጭ ግን እኔ ምንም አውቀው ታሪክ አልነበር። ኦፍኮርስ ሰማ ነበር፣ ሞቲቬሽን ስፒከሮች በጣም እወዳለሁኝ። ኢቨን 7 ዴይስ ይላሉ ፕራክቲስ 7 ዴይስ ማድረግ እንዳለብን 21 14 ከዛ እያለ ይቀጥላል። ይሄ ምንድነው የሚያደርጉት? እንደዛ በትክክል ፕራክቲስ ከተደረገ የምናደርገው ነገር ለሁሉም ነገር ይበጃልና ይመቻል። ስፔሻል ለሰው ልጆች ላለን ስፔሻሊ ምን ማድረግ መቻል አለብን? በጠዋት ተነስተን ከምንም በላይ ቅድሚያ ማድረግ ያለብን በቤታችን ማዘውተር ያለብን ጸሎት ማድረግ። እዳዜ ማድረግ ምንድነው? እምነታችን በቤቱ ያለው በቤቱ እንደ ቤት ነው እንጂ እንደ ጎረቤት አይደለም ይባላል አይደለ? ጸሎት ማድረግ። ከዛ ደግሞ ያለውን ስቴፕ ባይ ስቴፕ የጻፍነውን የቀናችንን ፈርስት ካም ፈርስት ሰርቭ የመጀመሪያ ማድረግ ያለብን ቅድሚያ የምንሰጠው ነገር ቅድሚያ ሰጥተን መጨረስ። እሱ ለምናደርገው በህይወታችንም ሆነ በቢዝነሳችንም ሆነ በልጆቻችን ባለው በቤቱ ነገር ለእኛ ምን ያደርገላል መሰላችሁ? ሞር እንድንሰራው እና ፎከስ አድርገን የምንፈልገው ነገር እንድናደርግ ይረዳናል። ሰው ስፔሻል አሁን በቢዝነስ ነው በጣም ብዙ ነገር ያየሁት ምንድን ነው የስትሬን ሳይት አለ 24/7 ኦፕን የሆነ እኔ ራሴ ከፍቼ የምዘጋው ግን ፖዝ አለቃ ያለኝ እኔን ራሴ አለቃ ራሴ ምን ማድረግ መቻል አለብኝ? ሁሌ በተደጋጋሚ መማር ያለብኝ መማር መቻል አለብኝ። እንዳልኳችሁ ፖዝ ማድረግ እንችላለን፣ ብሬክ መውሰድ እንችላለን። ግን ደግሞ እስከመቼ ነው ብሬክ? የሚሆን ነገር ነው ብሬክ ራሱ ሰጥተን ራሳችን ነው እስከዚህ ብሬክ ነኝ እስከዚህ እንደዚህ ነኝ ብለን ሊሚት ማድረግ አለብን እንጂ ዝም ብለን ብሬክ ስለተባለ ግን መርሳት የለብንም። ከረሳ ነው ከአለንበት አላማ እንወጣለን፣ ከዛ እንረሳዋለን፣ ጊቭ አፕ እናደርጋለን። ወይም ደግሞ ከሆኑ ሰዎች ንውልና ከዛ እንድንወጣ ያደርገናል። ማድረግ ያለብን ትልቁና ዋናው ማለት ነው አንደኛው ነገር የኛ ከማን ጋር እንደምንውል ማወቅ ነው። ሁሌ ህይወት ምን ትፈልጋለች መሰላችሁ? ተመሳሳይ ነገር ትፈልጋለች የሆነ ነገር ለማድረግ። ለምሳሌ እኔና አይኔ ቢዝነስ ፓርትነር ነኝ። ድሮ አንታውቅም የነበረ 2 ዓመት አይሆንም ከታወቅን በኦንላይን ፐርሰናል ተገናኘን፣ ከሌሎች አጋጣሚ ተገናኝተናል። እና ይሄ ቢዝነስ ግን ምን ይጋብዛችኋል መሰላችሁ? ትልቁና ዋናው ሜንቶር ሰጥቶ ኮች ሰጥቶ እንደዚህ ደግሞ ፓርትነር ሰጥቶ ደግሞ ሞር ስለ ላይፋችሁ እንድታወሩ ስለ ላይፋችሁ ራዕይ እንዲኖራችሁ ያደርጋል። ህልማችሁ እንድታርጉ ያደርጋችኋል። ይህም ነው ኮንሲስተንሲ። አሁን 21 ቀናችን እንግዲህ ከአይኔ እንኳን በዚህ ፕራክቲስ የ90 ቀንም ነበር 90 ቀን
የመጀመሪያ ጊዜ ነበርሽ አልነበርሽም? አይንዬ ነበርኩኝ ከመጀመሪያ ጀምሮ ነበርሽ አይደለ? ኦኬ ሁለተኛ አሁን ነበርሽ ኦልሬዲ በደንብ አድርገን የምታውቀው። አሁን እኮ 3ኛ ዓመት ነው የጨረስነው ባለፈው ዓመት። ሶስት እኔ በሁለተኛ ዓመት ነው። ልክ ነሽ። ያ አንተ 3 በሁለት አሁን 21 ቀን ራሱ እንዴ ቀላል እኮ አይደለም። በቃ እኔ አሁን ቆይቼ ነበር ላርግ የነበር ልጆችን ከትምህርት ቤት እንዳመጣሁና የሆነ ነገር ደግሞ ላስተኛ ብዬ ልጄን ትንሽ ቆየሁኝ። ሰው ምንድነው ይሄ የሚያደርጋችሁ? ላይፋችን ራሳችን ኮንትሮል ማድረግ ቻልን ማለት ነው። በቃ ማንንም ነገር ኮንፊዝ አያደርገንምና አላማ ካለን ራዕይ ካለ ማደግ ሁሌ ተደጋጋሚ የሆነ ነገር ጥሩ ነገር ስፔሻል ፖዚቲቭ ነገሮችን ያስፈልገናል። ኔጌቲቭ ነው ያስፈልገናል። ሰዎች ሊናገሩ ይችላል። በእርግጥ ግን ንሰማና ምንም ዲስትራክት አናርጋችሁ ያውሩ፣ የፈለጉት ይናገሩ፣ እንስማቸው፣ እናዳምጥ። እግዚአብሔር እኮ ሰጥቶናል። በቃ ሁሉም ነገር ሰጠን አይደለ? ትዕግስት እንድሮን እናዳምጣቸው። ከዛ ግን የእናንተ አይደለም ይሄ ኔጌቲቭ ፖዚቲቭ የእናንተ የሆነ ግን ይቀራል እዛና እኔና አሁን ጥሩ የሆነ ስለ ላይፋችን፣ ስለ ቢዝነሳችን፣ ስለ ራዕያችን ሁሉ እያወራን ያለ ነው። ኮንሲስተንሲ ስናደርግ የሆነ ነገር በቃ አቺቭ አድርገናል። እግዚአብሔር የተመሰገነ ምክንያት አለን፣ እኛ ላይፍ አለን። ዛሬ አይንዬ ባትመጣ እገባለሁ፣ ችግር የለውም። ምክንያቱ አይነው ምን ማድረግ እንዳለብኝ ባይመቻት፣ እኔም ካልተመቻት አይንዬ እንደዛ፣ እሷም እንደዚሁ፣ ሌሎችም ቢዝነስ ፓርትነሮችም አሉ። ግን ሰዓታችን ስለማይገናኝ እኛ አሁን እንትን ገደብ የለን፣ በምንፈልገው ነው የምንገባ። ግን አጋጣሚ ከተገናኘን ግዴታ ደግሞ ይሄ ወር መጨረስ ስላለብን ብለን ነው። ስፔሻሊ እናቶች እንድትማሩበት ፍላጎት ላላችሁ ጊቭ አፕ በተለያየ ነገር ለኛ ዲስትራክት ያደርገናል። ስፔሻሊ ውጭ ሀገር ያለ ነው። ኢትስ ናት ኢዚ ነው ማለት አይደለም። ግን ራሳችሁን ከወደዳችሁ ራሳችሁ መስዋዕታችሁ እኔ ምንድነው የጎደለኝ? ምን አነሰኝ? ሰርቼ እገባለሁ፣ መኪና አለኝ፣ ሀውስ አለኝ፣ ሁሉም ነገር አለ። ምንኖረው እዚህ ሀገር ተመስገን፣ ውጭ ሀገር ላለ ነው እግዚአብሔር የተመሰገነ ይሁን። ከዛ ግን ምንድነው የጎደልን ብትሉ ግን ራሳችን ላይ እየሰራን አይደለም። መስራት ደግሞ ስንጀምር ዛኔ ታውቁታላችሁና ዛሬ ራሳችሁን ለመሆን ኮንሲስተንሲ የሚባል ነገር እንኳን ለማወቅ በተደጋጋሚ ራሳችን ላይ የምናደርገው ከሻወር ከሌላ ልብሳችን አንስተን ከመልብስ በላይ ደግሞ ምን ያስፈልገናል? ራዕይ ይኑረን። ራዕይ እኔ የራሴ ቢዝነስ ኑሮኝ በቤት ሁኜ ቴክኖሎጂ ባመጣ አሁን ኮምፒውተር እየጠየቀ ነበር። አፕዴት አድርጌዋለሽ ወይ ሌተር አልኩት። ዳስማች ነው አሁን ልገባ ስለነበረ ሎድስ አርጎ ጊዜ ስለሚፈጅ ምን አልኩት? ሌተር አልኩት። እንግዲያውስ እዚህ ጋርስ ማን ነው አፕዴት የሚያደርገን? ራሳችን፣ እኔ፣ አንቺ፣ እናንተ፣ እኛ። ዛሬን ራሳችሁን አፕዴት ለማድረግ ለመማር ኦፍኮርስ የሰው ልጅ እግዚአብሔር ሲፈጥር ጽድት አድርጎ በሱ አምሳል ነው የሰራን። የጎደለን ነገር የለም። ግን ምን ያስፈልገናል? ከቴክኖሎጂ ጋር ደግሞ መማር። አሁንም መማር ለራሳችን ጊዜ ሰጥተን እኔ ትልቅ ቫልዩ አለኝ ለራሴ ሆኜ ሌሎች ሰው ጋር ደግሞ እሆናለሁ ብለን ራዕይ ሲኖረን ሾአፕ እያደረግን ኤቭሪ ሲንግል ዴይ መማር ያስፈልገናልና ዛሬ ነውና አይንዬ ቤት ገብታችሁ ተማሩ። ለመማር ነው ትልቁ ነገርኛ። አሁን ምንለው ትምህርት ማለት ብዙ ነገር ነው የሚያስፈልገው፣ ግን እኛ ጋር ሁሉም አለ፣ የሌለ ነገር የለም። ሃይ ቲኬት ሴል ኮሚሽን አለን፣ ትሬኒንግ ሳይት አለን፣ ሜንቶር አላችሁ፣ ኮች አላችሁ። ሴም ታይም ደግሞ እኔ እንዳገኘሁት ደግሞ ሁላችን እንዳለን ደግሞ ኮሚኒቲ ወደ 276 ያለው ህዝብ አንድ ላይ እንደዚህ አድርጎ ነው የሚሰራ። ታዲያ እንደዚህ አብረን እንሰራ ከሆነ ደግሞ ራዕያችን ድሪማችን ውን ማድረግ እንችላለን። together we can make it happen guys, together we can raise, together we can success and come and join us and አይኔን ኮንታክት አድርጓት ለሞር ኢንፎርሜሽን ላችኋለሁ። አመሰግናለሁ። ቴንክ ዩ አይኔ። አልምዬ ከልብ አመሰግናለሁ። በደንብ አድርገሽ ነግረሻቸዋል። እንግዲህ ኮንሲስተንሲ መሆን የራሳችንን የሆነ ነገር ቢልድ ለማድረግ ይረዳናል። ራሳችንን ደግሞ እምነት እንዲኖረን ጠንክረን እንድንሰራ የሚያደርገን ራሱ ኮንሲስተንሲ ነው። ባለፈው የሚገርም ሚላ ቦብሰንን ታውቂያት እንደሆነ የሆነ ሰው ብሮድካስት የሷን በመስማት በጣም ነው የምወደው። በተለይ ስነዳ 15-20 ደቂቃ በጣም ሰማታለሁና ስታወራ ምንድነው ያለች መሰለሽ? አብራት ያመጣቻት ብዙም ጊዜ በልምድ ምንድነው የምናደርገው? ከሰኞ እስከ ዓርብ እንሰራለን። ዓርብ ከሰዓት በኋላ በቃ ፍሪ ነን ብለን ምንም ነገር አናደርግ በብዛት አለች። እና ምን ማድረግ ጀመርን? አሁን ዓርብ ከሰዓት በኋላ ያለንን ሰዓት ለሚቀጥለው ሳምንት ፕላን ማድረግ። ይሄ ራሱ ኮንሲስተንሲ ባደረግሽ ቁጥር ቅዳሜና እሑድን ራስሽን አታጨናንቂም። ገባሽ? ጀስት ዓርብ ለታ የሚቀጥለው ሳምንት ትሰሪያለሽ። እንደዛ ራሱ ነው ሁሉም ነገር በሰራሽ ቁጥር ባደረግሽ ቁጥር ኮንሲስተንሲ በሆንሽ ቁጥር እየተላመድሽ ትሄጃለሽ ማለት ነው። አሁን ጥርሳችን እንደተደሳ ጸሎት እንዳደርግ ጥርሳችንን ፍቃለን። ልክ እንደዛው የምናደርገው የምንሰራው ስለ ቢዝነሳችን እንደዛ መሆን አለበት ብዬ ነው የማስበው። እና ኮንሲስተንሲ በጣም ጠቃሚ ነው። እድገታችንን ያስተካክልናል ያለው። አመሰግናለሁ አልምዬ።
ይህን የምታዩ ሰዎችም እንግዲህ ኮንሲስተንት ሆናችሁ ለመስራት የምታስቡ ከሆነ ከፈለጋችሁ አልሚ ጋር ከፈለጋችሁ እኔ ጋር ሳይን አፕ አድርጉ። በደንብ አድርገን ሜንቶር እናደርጋችኋለን። ኮች አለን፣ ኮቾቻችን ደግሞ ኮች ያደርጓችኋል። ጠይቁን፣ እንመልሳለን። ለዛሬ መልካም ቀን። እንደ እግዚአብሔር ፍቃድ ነገ እንገናኝ። ቻው። ቴንክ ዩ